በጣም ጠንካራ ድንቅ የሆንኩ ሴት ነኝ። በደንብ አድርገሽ ጠንቅቀሽ ታውቂያለሽ። ከዚህ በፊት ብዙ ጊዜ ሴት ሆኚ ትይኛለሽ። ሴትነቴን በደንብ ጠንቅቀሽ ከስር ከመሰረቱ ታውቂያለሽ ብላታለች። እንግዲህ ሩትዬ ለቡዜ ማለት ነው። ዛሬ ደግሞ አብርሃም እኔ ጤነኛ ነኝ አላመመኝም፣ እናንተ ያማቸዋል ወይ በግድ ልታሳምሙኝ ወይ በግድ እስር ቤት ልታስገቡኝ በግድ ታማሚ ነው ብላችሁ አማኑኤል ልታስገቡኝ ነው የፈለጋችሁት? እኔ እንደዛ አይደለሁም፣ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ምን ሆናችኋል ብለዋል። እንግዲህ እኔ ሚስት እያለኝ ልጅ እያለኝ ለምንድን ነው እናንተ ቤት የምሆነው? እረፍት ከፈለኩ በፈለኩበት ሰዓት እናንተ እንደዚህ ጋጋታ ፈጥራችሁ ግርግር ፈጥራችሁ ሳይሆን እኔ በፈለኩበት ሰዓት ነው መምጣት የምፈልገው ብሎ እንግዲህ ልካቸውን ነግራቸው በግድ ነው ያመጡኝ፣ አብሉንም አውለቁብኝ ብሎ እንግዲህ ሲናገራቸው ነበረ። እንዴት ደስ እንዳለኝ ማለት ነው። እንደ ዛሬ ይሄንን ቪዲዮ በጉጉት የጠበቀ ብቻ ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሰብስክራይብ አድርጉ። በጉጉት ስጠብቁ የነበራችሁ ቪዲዮን ማለት ነው። እንዴት በጉጉት ስጠብቅ እንደነበረ ስራ ነበረኝና ስራውን ራሱ እንዴት እንደጨረስኩት እንዳጠይቁኝ ቶሎ ብዬ እሷ እንድትመጣ ብዬ ማለት እስከምትመጣ ድረስ በጉጉት ቁጭ ብዬ ስጠብቅ ነበር። አሁን ባታምኑኝም ብታምኑኝም ምግብ እየበላው ነበር። ምግቡን ትቼ የተነሳው ማለት ነው። ሰላም ቤተሰብ እንዴት ናችሁ? እንዴት ዋላችሁልኝ? እኔ በጣም ደህና ነኝ። እኔ ናፍቆቶች ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል የወንድሜ ቻናል ነው። ሰብስክራይብ አድርጉልኝ። የኔ እንቁዎች በጣም ወዳቸዋለሁ፣ በጣም አክብራቸዋለሁ። ስለምትወዱኝ ስለምታበረታቱኝ ማለት ነው። እና ሩትዬ የኔ ቀብራራ ድርብብ እያለች ከነግርማ ሞገሷ እንግዲህ ገብታ ቆሌያቸውን ገፈፈቻቸው። አብርሽ እንዴት ዘለው እንዳቀፋት እንዴት ዘለው ከሶፋ ላይ እንደዚህ ነበር ዘለው ያቀፋት ማለት ነው። እና ፍቅር እንደዚህ ነው። እናንተ ካልገባችሁ የፍቅር ትርጉሙ ካልገባችሁ ማለት ነው። እና አቤት ዛሬ እንዴት ደስ እንዳለኝ በጌታ ስም። በቃ ሩትዬ እዛው ትወጣለች። ትናንትና ምንድን ነው ሩት የኤርሜላ ደጋፊ ነኝ ምናምን ተብዬዎቹ ማለት ነው። እዛው ከወጣች እኔ ከዚህ በኋላ ኤርሜላን አላናግራትም፣ ታምኔትን እቀይራለሁ፣ ሁሉም ነገሩ ተዋለው ሲሉ ነበር። እና እስኪ ዛሬ ትቶ ያሳዩን፣ ወሬ ብቻ ጉራ ብቻ ማለት ነው። እና ይመቻችሁ። ለማንኛውም ደስ ብሎኛል ማርያምን